ቶሎና በእናትህ እኔ የሚያስጠብቀኝ ሰው አልወድም። እሺ መጣ። እሺ ምን አለች? የሚያስቆመኝ ሰው አልወድም ነው ያለችው። ነይ ቶሎ ቶሎ ነው። ኧረ ዝም በላት። እንደውም ሰው አስቆም ሲያገኘኝ ነው ደስ የሚለኝ ብላኛለች። አበባ የት ነው የሚሸጠው? አበባ ልግዛላት አይደል እንዴ? ኧረ ሰው አበባ የሚባል ነገር አትወድም? ለነገሩ ከኔ አንቺ ትቀርቢያታለሽ። እሺ እሺ ጓደኛ እንደዚህ ነው። በቃ ደርሰናል። እሺ ዚዚ ነይ። ለምን? እኔ ምን ላድርግሽ? የኔ መስፈርት የሆኑት ወንዶች እንዳለ አንቺ ጋር መጥተው ይሰፋሉ። እናማ ዳግመን ካንቺ ቀድሜ ነበር ከፍቅር። የምርሽ ነው የምታወሪው? ይኸውልሽ ሰዎች አንዳንድ የማይገባቸውን ቦታ እንሰጣቸውና ግራ እናጋባቸዋለን። የሰው በመንጠቅ ህይወትሽ አይሰምርም። ይልቁንስ ወደ ፈጣሪሽ ተጠጊና የራስሽን ሰው ይሰጥሻል። እና ደግሞ ፈጣሪ ሁሉን ነገር እንዲያስተካክልልሽ አስራት በኩራትሽን አውጪ። ይሄ መልእክት ለእናንተም ነው። አስራት በኩራት ማውጣት ገንዘብን ብቻ የሚባርክ የሚመስላችሁ ሰዎች ተሳስታችኋል። ሁሉንም ህይወትን ለማስተካከል አስራት በኩራትን ማውጣት ልብ የሚያሳርፍ ከእግዚአብሔር ጋር መገናኛ መንገድ ነው። እናንተ የምትመለከቷቸው አባቶቻችን የእናታችን የሰሜን ሸዋ ቅድስት ኪዳነ ምሕረት ቤተክርስቲያንን ቅዳሴውን የሚቀድሱት ማጥንቱን የሚያጥኑት በተጎሳቆለ የልብሰ ተክህኖ ነው። አገልግሎቱ እንዳይስተጓጎል ገዳሟም ስለፈራረሰች በዚህ ክረምት ጸሎት ቅዳሴው እንዳይቀር እናንተም በተቻላችሁ ያላችሁን አስራት በኩራታችሁን ለሰሜን ሸዋ ቅድስት ኪዳነ ምሕረት ገዳም እንድታወጡ በገዳሟ ስም እንጠይቅ። ገዳሙን አካውንት ከስር ካፕሽን ላይ አስቀምጥላችኋል።